ሰላም ሰላም፣ ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቦቻችን ደግሞ ላይክ አድርጉልኝ ማለት ነው። ኤፌሶን በጣም የምትገርም ሴት ናት። ዳንኤልን ለወንድሟ አስመታቸው ማለት ነው። ወንድሟ ራሱ ሴታ ሴት ምን ያንጨረጭረዋል? ሲጀመር እህቱ ውሸታም ቀጣፊ ናት። ለቀጣፊ እህቱ ለዚች ለአጭበርባሪ እህቱ አግዞ ዳንኤልን ሲመታው በጣም ነው ያናደደኝ። በይበልጥ ደግሞ ሜሪ አጠገቡ ቆማ ታስመታዋለች። እሷ ራሷ አገጩ ማለት ትችላለች ለሁለት። እውነቴን ነው የምላችሁ እንዴ ሲጀምር ማለት ነው። ዳንኤል ከዚህ ባለፈው መጥሪያ መጣለት ከፖሊስ። ጭራሽ አይገባውም ለሱ ልጅ፣ ምክንያቱም ምንም አላደረገም ሰው ያለ ጥፋቱ። እኔ መጥሪያ ቢመጣልኝ አልሄድም፣ አልቀበልም። ሲጀመር ልጁ እኮ ምንም አላደረገም ዳንኤል። እሷ ናት እቤቱ ገባች፣ እርጉዝ ነኝ ብላ አስገባት። ምንም እንትን ያላት ነገር የለም፣ ግን ውሸቷ ተጋለጠ። ውሸቷ ሲጋለጥ ደግሞ ለምን አብራት ይኖራል? መንቅሮ አጣተ ከቤቱ። ግድ ነው። ለውሸታም ሴት እንደዚህ ነው የሚገባው። የፈለገ ብትወዱትም ብታፈቅሩትም ግን እንዲህ አይነት ፈጣጣ ውሸት በጣም ነው የሚያስጠላው። እንዲህ እርጉዝ ነኝ ብሎ ማውሸት ራሱ ትልቅ ስህተት ነው። በቃ ከወደዳችሁት ካፈቀራችሁት ከሱ ጋር መኖር የምትችሉበትን ሌላ ዘዴ መፍጠር ነው እንጂ እንደ እርግዝና በጣም ነው የሚያስታውቀው። ሲጀመር እንደውም መዋሸት የማይቻለው ነገር ቢኖር እሱ ነው። እሷ ግን ይህን ትልቅ ነገር ዋሽታ አይን አውጥታ ወንድሟን ጭራሽ አምጥታ ቤቱ ድረስ ልታስመታው አስመታችሁ እጅ ልታስመታው በቦክስ ነው ያለው ዳንኤልን። ደግሞ የኤፌሶን ወንድም ዳንኤል ላይ መጥቶ ከመሰንዘሩ አይኑን አፍጥጦ ከመምጣቱ በፊት ኤፌሶን ምን አይነት ውሸታም እህቱን ሰብስቦ ማስቀመጥ ነበረበት። እንደውም መምታት የነበረበት እሷን ነው። ትልቅ ውሸትን የዋሸችው የፈለገ አሁን በነገራችን ላይ ወንድም መከታ ነው ለኛ ወንድማችን ማለት ነው። ግን እንዲህ አይነት አይን ያወጣ ውሸት ዋሽታችሁ መቶ እንደገና የምትወዱትን ሰው ሲመታ ዝም ትላላችሁ? ኧረ እኔ ወንድሜን እቃወማለሁ። ምን ሆናችሁ ነው እንዴ? እሱ በጣም ደፋር ነው። ደግሞ ተንጨረጨረ እኮ ልክ በቃ የሆነ ጉረኛ ምንም እንዳልተፈጠረ አይነት ነገር በቃ ልክ ዳንኤልን እንደ ጥፋተኛ አድርጎ መጥቶ የሆነ ሲያወራው ራሱ መልስ እንዳሰጠኝ ምናምን አክቱ ራሱ እንዴት እንደሚደብር የኤፌሶን ወንድም ልፋጭ። እች ልጅ እሱ በድሏት አስቀይሟት ገፍቷት ወይም አስከፍቷት ከሆነ አይደለም መምታት መግደል ራሱ አለበት ዳንኤልን፣ እህቱ ስለሆነች ማለት ነው። ገባችሁ? ግን ዳንኤል ምንም አላደረጋትም። ምንም እርግጠኛ ነኝ ጽጌ በሰዓቱ እዛ ጋር ብትኖር ዝም አትለውም። ተደርበው ነበር የሚመቱት የኤፌሶንን ወንድም ማለት ነው። ጽጌ ያለመኖሯ ጠቀመው። ጽጌ እሳት ናት። ዳንኤልን በጣም ስለምትወደው የፈለገ እንዲህ ቢበድላትም እሷ ላይ ደርቦ ኤፌሶንን ቢይዝም አሳልፋ አትሰጠውም ጽጌ። ሜሮን ደግሞ ቅልስልስ እሱ ያማዋል ምን ይሏል ባጠና አትለውም እንዴ? እቤቱ ድረስ መጥቶ ሰንዝሮ እስኪመታው ድረስ ትጠብቃለች። እንዴ ደግሞ እኮ ይቅርታ እንዲጠይቅ ዳንኤል ሊያደርገው እንዴ? ማንን ይቅርታ የሚጠይቀው ሲጀመር? ዳንኤልን ኤፌሶንን ነው ወይንስ ወንድሟን? ግራ የሚገባ ነገር እኮ ነው እንዴ። ዳንኤል ደግሞ ይቅርታ አልጠይቅም አለው። እውነቱን ነው። ምን አስጠየቀ ይቅርታ? ምን ስላደረገ እንዴ? እሷ ለቀጠፈችው እሷ ላዋሸችው በግድ ይቅርታ ጠይቅ ብሎ ዛቻ ይዘታል እንዴ? እንደውም የኤፌሶን ወንድም ተጠያቂ መሆን አለበት። እቤቱ ድረስ መጥቶ መሰንዘሩ ራሱ እሱ ነው እንደውም መያዝ ያለበት አይደለም ዳንኤል። እንዴ ከዚህ በፊት መጥሪያ ሲመጣለት እንኳን እምቢም አላለም፣ ተቀበለ። ምክንያቱም ሳያደርግ ማለት ነው። አሁን ደግሞ ጭራሽ ብሎ ቤቱ ድረስ መጥቶ በቦክስ መታው ማለት ነው ዳንኤልን። እንዴ በጣም ነው የሚገርመው።
እናንተ አጥፍታችሁ ስህተት ሰርታችሁ ከሆነ ግዴታ ያው ይቅርታ ከምንም በላይ ይቅርታ ነው የሚያሸንፈው እና ይቅርታ መጠየቅ አለባችሁ። ግን ምንም ሳታደርጉ ያ ሰው ዋሽቷችሁ ደብቋችሁ እናንተ ሄዳችሁ ይቅርታ የራሱ እኮ መሸነፍ ነው እንዴ! በጣም ይገረመኝ። በቃ ለእህቱ ተደርቦ ዳኒ እሷ ራሱ አፏን ይዛ ቆማ እንደማገላገል እስኪመታው እንደማገላገል ታሽቃብጣለች። ኤፌሶን ከስር ከስር ማለት ነው። እንደዚህ ዳንኤልን አስመትተው በወንድሞ እውነቴን ነው የምላችሁ ዳንኤል ከእሷ ጋር ከሆነ አይረባም። እውነት ውሻ ነው ማለት ነው። እሷም ከጽጌ ጋር ነው በቃ ቀጥታ ከጽጌ ጋር ነው መሆን ያለበት። እንደውም ለእሷ እልህ ማለት ነው። ዳንኤልን ዋሸችው። በዛ ልማዷ ደግሞ ሌላ ጓደኛ ብትይዝ ትዋሻለች። ቀበጥ ደግሞ ታስጠላለች እኮ ኤፌሶን አትሆነውም ለዳንኤል ራሱ ዘልዛላ ነገር ናት። ዘልዛላ ነገር ናት ስላችሁ የሆነ ህፃን ይሰራራት ማለትም የበሰለች አይደለችም። ከእውቀት ነፃ ናት። እንትና ጽጌ ትሻለ በጣም ትቦንሳታለች፣ ትበልጣታለች። ጽጌ በአስተሳሰብም፣ በስታይልም፣ በአለባበስም፣ በቆንጅናም ጽጌ ትበልጣታለች ከኤፌሶን። ነጫጩባ ነጭ ስለሆነች ነው እንጂ ኤፌሶን ጥቁር ብትሆን ስላቸዋታል እና እውነት ዳንኤል አሳዘነኝ በጣም። ደግሞ ያናደደችኝ ሜሮን አጠገቡ ቆማ ታስመታዋለች። እንዲህ ብትገፈትረው እኮ የሚወድቅ ልጅ ነው። ግን እዛ ጋ የዳንኤልን ትዕግስት ሲጀመር ስለ ቤተሰቧ ሜሮን ስለ ቤተሰቡ ለኤፌሶን ወንድም ትናገራለች። ዳንኤል ደግሞ ስለኛ ቤተሰብ አያገባውም አሉ። እውነቱን ስለ እሱ ቤተሰብ ምን አገባው? እህቱን ነው ሰብስቦ መያዝ ያለበት። ውሸታም ቀጣፊ እህቱ ነው ማለት ነው። እንዴ ኧረ እኔ በሆነ እውነት እንዴ ወንድም የፈለገ በወዶ ማፈቅረው ግን ቤተሰብ አላገናኝም። እዛው ራሴ ከቻልኩ ጨርሳለሁ። ደግሞ አይን አውጣ ቤቱ ድረስ ራሱ መምጣቷ ድፍረቷ። እኔ ለእሱ አፈርኩ፣ ለኤፌሶን አፈርኩ። እውነት እንዴ በጣም የሚያስጠላው። የእሷ ደግሞ የባሰ አታምጣው ነው እንደዚህ አይነት አይን ያወጣ ደረቅ ውሸት እና እኔ ፊት ለፊታቸው በሆነ አልቆምም ነበረ። እንደዚህ አይነት የሚያስታውቅ ትልቅ ውሸት እንዴ ትልቅ ውሸት እኮ ነው። ቀለል ያለ ውሸት እንኳን ሰው ያዋሻል። እሷ ጭራሽ የሚያስታውቅ ውሸት ዋሽታ ኤፌሶን እና ከዚህ በኋላ ዳንኤል ጋር እንደው አያስደረስሽ እውነት አንቺስ። እና የወንድምየው መንጨርጨር ግን ያው የትም አያደርሰውም። እነሱ በይዞረም ሊገናኙ ይችላሉ፣ አይታወቅም። ኋላ የሚቀረው እሱ ነው፣ ለእህቱ ሲያሽቃብጥ ማለት ነው። እና ውዶች ሰብስክራይብ ማድረጋችሁን አትርሱ። በሌላ ቀጣይ ቪዲዮ እስክንገናኝ ሀሳባችሁን በኮመንት ገለጹ። እሺ፣ መልካም ጊዜ፣ መልካም ቆይታ።